ስላልሞላልኝ ነው አልኩሽ አይደል እንዴ? መጽሐፍ ያስፈልጋችኋል? ኖ ታንክስ። ገላለሁና አጃለሁ። በዚህ አንተን አንገዛም ብለው ለሱ ያማል አይደል? ስለዚህ ጃልኳን መሄድ ይፈልጋሉ ግን የት ልሂድ? እኔ 12 ዓመት ጎዳና ላይ አሳልፌያለሁ። ለኛ ብሎ አይደለም ነገ የሚያልፈው። መናከስም መቧጨርም የሚችል እንስሳን አስቡ። ሰላም የተወደዳችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። እነሆ ደግሞ ዛሬም በተለመደው ሰዓት በተለመደው ስፍራ ለእናንተ ይመጥናል፣ ቁም ነገር ያስጨብጣችኋል ብዬ ያሰብኳቸውን ድንቅ ቪዲዮዎችን ሰብሰብ አድርጌ መጥቻለሁ። ስለሚያስተምሩ ታዲያ ቁም ነገር ስለሚያስጨብጡ ቤቱን ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰባዊነታችንን እንድናረጋግጥ በአክብሮት እጠይቃለሁ። ወዳችኋለሁ። ወደ ቪዲዮአችን ቅቤ አልቋል። 5 ኪሎ ግዛ ብዬ ነበር። በርበሬ፣ ዘይት፣ አጠቃላይ የታስይዝ አልቋል። እሺ ስላልሞላልኝ ነው ትላለህ እንዴ? ምንድነው ስላልሞላልኝ? ስላልሞላልኝ ነው አልኩሽ አይደል እንዴ? ሙሉ ግቢ መከራየው የቤት ኪራይ 50 ሺህ ብር ለመክፈል ስላልሞላልኝ ነው እንዴ? ይሄንን እንኳን ሳታሟላ ትዳር ላይ መንጠልጠል አልነበረብህም። ምን ነው እንዴ? የልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ። ሌላው ቀርቶ በዱቤ የወሰድሽውን ሂውማን ሄር እና የመዋቢያ ኮስሞቲክሶች 45 ሺህ ብር ለመክፈል ስላልሞላልኝ ነው። ምን ነው እንዴ? አይ ሰው አይደለሽ እንዴ? ሰው አይደለሽም እንዴ? ሰው አይደለሽም እንዴ? አሁኑ ፍቺ እፈልጋለሁ። አሁኑ ምን ያክል ፈተና ነው? ምን ያክል ጭንቀት ነው? ሰው አንድ አካል አንድ አምሳል ቤተሰቦችን አፍርተው ልጆችን ወልዶ በዚህ ልክ እንደዚህ መሆኑ ወንድ ልጅ ደግሞ ኃላፊነት ይሰማዋል። በተለይ ደግሞ ቤተሰብ ካለ ልጆች ካሉ ኃላፊነት ይሰማዋል ብዬ አስባለሁ። እስቲ እናንተ ምን ይሰማችኋል? ሐሳባችሁን ኮሜንት ላይ አስፍሩልኝ። መጽሐፍ ያስፈልጋችኋል? ኖ ታንክስ። መጽሐፍ ያስፈልጋችኋል? አይ አያስፈልግም። አሙዬ ምግብ ከበላው 3 ቀኔ። አረ የሆነ ነገር ውረጅ። አቺኳ ምግብ ከበላው 3 ቀኔ። አረ የሆነ ነገር ውረዱ በያ። አንተን አንገዛም ብለው ለሱ ያማል አይደል? በትንሹ አንተም እሱም እኮ ቸግሯቸዋል። ልዩነቱ አንተ በስራ እሱ በልመና ነው ለችግሮቻችሁ መፍትሄ ለማግኘት የተሯሯጣችሁ ያላችሁት ይመስለኛል። ግን እሱ ልክ ነው። በፍጹም እንደ ማህበረሰብ አይናችን ታውሮ እንጂ በልመና የተቀየረ ትውልድ ዓለም ላይ የለም። ይልቅ ነው ልግዛ። የማን መጽሐፍ ነው? የኔ ነው። እሱማ አንተ ነው። ደራሲው ማን ነው ነው ያልኩ እኮ። ደራሲው እኔ ነኝ። የኔ ማለት ያንተ? አዎ። ጊዜ ከሰጠኝ ስለ ራሴ ትንሽ ልንገርህ። አረ በደስታ። ማዕበል እባላለሁ። ዛሬ እንዲህ ዊልቸር ላይ ከመቀመጤ በፊት የራሴ መኪና የነበረኝ ሹፌር ነበርኩ። ከ14 ዓመታት በፊት የደረሰብኝ የመኪና አደጋ ግን ዊልቸር ላይ ካስቀመጠኝ ዓመታት ተቆጠሩ። ለሕክምና ብለን የኔና የቤተሰቦቼን ሀብት ሙሉ ብንጨርስ እስካሁን ግን ዊልቸር ላይ ነኝ። ከወራት በፊትም አብሮኝ ይኖር የነበረ ያግዘኝ የነበረው ሰው እላዬ ላይ ሰው እንዳይሰማ በሩን በመዝጋት ያለኝ ሁሉ ዘርፎኝ ሄደ። ካለችኝ ላይ ቆጥቤ ከሕክምናዬም ቀንሼ ከዓመታት በፊት መጽሐፌን ባሳትምም ፈጽሞ ሊሸጥልኝ አልቻለም። ሕይወት ግን ይቀጥላል። ትግሌንም እቀጥላለሁ። ይህ ድራማ አይደለም። አሁን የሰማችሁት የአይበገሬው ወንድማችን የማዕበል እውነተኛ ህይወት እንጂ። መጽሐፉን እንድንገዛውና እንድናበረታታው በፈጣሪ ስም ጠይቃችኋለሁ። እና አንድ መጽሐፍ ስንት ነው? 350 ብር። እሺ አካውንትን ንገረኝ። 1000። ያው አንድ መጽሐፍ 10 ሺህ ብር በመግዛት ቻሌንጁን እኛ ጀምረናል። አመሰግናለሁ።
እንደ አጠቃላይ የሰው ልጅ በዚህ ምድር ላይ ለስራ ካለ ለጠንከር ካለ የሰው እጅ አለ ካለ ሰርቶ ማግኘት መቻል አለበት። ነገር ግን እኛ ባህሪያችን ሆነና ለሚለምን እንጂ ለሚሰራ ሰው እጃችንን አንዘረጋም። አያችሁ ቪዲዮ ላይ እንደተመለከታችሁት ነው። እኔ 2 መጽሐፍቶችን ጽፌ ሁለቱንም መጽሐፍቶችን ህዝብ ዘንድ ሳደርስ የነበረውን ሞመንት ነው እዚህ ቪዲዮ ላይ የተመለከታችሁት። ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል ባይብል ሲናገርና የሆነ ሆኖ ግን በመስጠት ልግስናችን የምናሳይ ቢሆንም ነገር ግን የሚሰራንም ደግሞ ይበልጥ ማበረታታት መቻል አለብን ብዬ አምናለሁና እናንተስ ምን ሐሳብ አላችሁ? እባካችሁ ኮሜንት ላይ አስፍሩልኝ። መሄድ ይፈልጋል እኮ ግን የት ልሂድ? ሁሉም ሰው መሄድ ይፈልጋል ግን የት እንሂድ? ሌባ አትበለኝ። ይኸው እንደ ሻማ ቀልጫለሁ፣ እንደ ቅቤም ተንኛለሁ። ታዲያ የት ነው የሚሄደው? እኔ 12 ዓመት ጎዳና ላይ አሳልፌያለሁ። በየጠጋ ጠጉ በማድረበት ሰዓት የሚያሳድደኝ የሚያባርረኝ እጅግ በጣም ብዙ ነበረ። 12 ዓመት ማለት በጣም ከባድ ነው አይደል? ሁላችሁም እንደምታውቁት የኔ መንገድ የተሰኘውን መጽሐፌን አሳትሜ ብዙዎች ዘንድ ደርሼ ሰው እኔን ከማክበሩ በፊት የነበረኝ ውጣ ውረድ፣ የነበረኝ ስቃይ፣ የነበረኝ በጣም ብዙ መንገላታቶች በጣም አንገት የሚያስደፉ ነበረ። ዛሬ ፊታችሁ ቆሜ እንዲህ በራስ መተማመን አይናችሁን እያየሁ እንዲህ ስናገር እንዲህ በቀላሉ የመጣ በራስ መተማመን እንዳይመስላችሁ በብዙ መገፋትና በብዙ ውጣ ወረዶች ውስጥ ነው ያንን ቻሌንጅ አድርጌ እዚህ የደረስኩት። ህይወት ጎዳና በህይወት ውጣ ወረድ ውስጥ ተፈተነን ነውና እዚህ የደረስነው። ብዙዎችን መግፋት፣ ብዙዎችን ያሉበት ቄ ማሳደድ የሚያስመሰግን አይደለም። ምክንያቱም አንድ ቀን ተነስተው እነዚህ ሰዎች ሰው ሆነው በሰው ፊት ምስክርነት ይቀርባሉና ያን ጊዜ ግን የምንለውን አናውቅም። የእናንተ ሀሳብ ግን ኮሜንት ላይ አስፍሩልኝ። አንዴ በዛሬ ተስፋ እንቆርጣለን፣ ይከፋናል፣ ብቸኝነት ይሰማናል፣ አረ በቃን ያስብለናል። ግን ደግሞ በቃ ብሎ ነገር የለም እዚህ ምድር ላይ። ነገ ሌላ ቀን ነው፣ መገመት የማንችለው ያላየነው አዲስ ቀን። ለኛ ብሎ አይደለም ነገ የሚያልፈው፣ ማለፍ ስላለበት የተፈጥሮ ግዴታው ስለሆነ ያልፋል። እናም አስባችሁታል? አንዴ እንደከፋን ድጋሜ ለሳምንታት ቢከፋ መቋቋም የምንችለው ይመስላችኋል? ግን ደግሞ ከቀናት በኋላ ከፍቶን አልቅሰን የማያቅ እስኪመስል ድረስ እንስቃለን፣ እንደሰታለን። እኛ ተሳፋሪ ነን፣ ሹፌራችን ነው የፈለገበት የሚያወርደን። እናም ስንወርድ ተሰነባብተን እንለያያለን። ነገር ግን ዘሎ መውረድ የለም። ከመኪና ውስጥ ዘሎ መውረድ በጭራሽ አይታሰብም። ይቀጥላል ህይወት። ለኛ ብሎ አይደለም መሽቶ የሚነጋው፣ የተፈጥሮ ህግ ስለሆነ መሽቶ ይነጋል። ተስፋ መቁረጥ የለም። ህይወት ለኛ ሲል መሽቶ አይነጋም። ህይወት በተፈጥሮ ሂደት ውስጥ ራሱ ጊዜ በራሱ ሰዓት በራሱ ዛቢያ እንደፈለገ ይሄዳል፣ እንደፈለገ ይሽከረከራል። ምንም ማለት አይደለም። እኛ ግን በህይወታችን ውስጥ ቻሌንጅ አድርገን ማለፍ የሚገቡን ብዙ የህይወት ውጣ ውረዶቻችንን አሸንፈን ስናልፍ ለብዙ ሰዎች ልክ እንደኔ ልክ እንደ ማሊክ 12 ዓመታትን በጎዳና ህይወት ውስጥ አሳልፈው ያንን ሁሉ የህይወት ስትራግል አሸንፈው ለብዙዎች ምስክር መሆን እንደቻልኩት ልክ እንደኔ እንደ ሻማ በየሰው ፊት ሁሉ እንበራለን ብዬ አስባለሁ። ስለዚህ ምን አሰባችሁ እናንተ? እስቲ አስተያየት ስጡ። አንድ መናከስም መቧጨርም የሚችል እንስሳን አስቡ። ነገር ግን ባህሪው ስላልሆነ አልተጠቀመባቸውም እና እናንተ ግን በሆነ ነገር ተንኩሳችሁ ገፍታችሁ የሆነ ጠርዝ ላይ መውጫ ማምለጫ መተንፈሻ ራሱንም ከጥቃት መሸሸጊያ ቦታ ላይ ታሳጡትና የማይፈልገው ጠርዝ ላይ ታደርሱትና ያንን ፍቅር፣ ትህትና ድብቅ ያደረጉትን እየቻለ እንደማይችል ራሱን የገዛበትን የመቧጨርም የመጉዳትም የመንከስም የማጥቃትም ባህሪውን እንዲጠቀም ታስገድዱታላችሁ። በቃ ራሱን መከላከል ስላለበት ያንን ያደርጋል። ይሄን ጊዜ ሲሸሽላችሁ ስለመጣ ያሸነፋችሁ መስሏችሁ ነበር። ጥቃቱ ግን ሲመለስባችሁ ከባድ ሆኖ ታገኙታላችሁ እና አውሬ ነው ለካ የተረገመ ነው ምናምን ትላላችሁ። አንዳንድ ሰዎች እንደዚህ ነው የምታደርጉን። ማንኛውም ሰው ራሱን ለመከላከል ብዙ ነገር ማድረግ ይችላል። በንግግርም በሌላም ነገሮች ማድረግ ይችላል። ነገር ግን ፍቅርና ትህትናን ይዞ ዝም ስላላችሁ ብቻ የማይችል ከመሰላችሁ ተሳስታችኋል። ራሳችንን እንገምግም።
እኔም እንደዛ ኮንኩ አድባለሁ። እናንተም ገፍታችሁ ጥግ ላይ ያስደርሳችሁ ምላሹን ሲሰጣችሁ ጭራሽ ታዛቢ ሆናችሁ የምትገኙ ከሆናችሁ ራሳችሁን ግዙ፣ አድቡ እና አድብ። እዚህ መጨረሻ በጣም ልቤን የነካኝን አስገራሚን ቪዲዮ ደግሞ ላጋራችሁና ፕሮግራሜን ልጨርስ። ገላለና አርጃዶ ባታው ባት ቤሬለው ብለና አማራ ልጅ ነኝ ላንታ ላንተም ገላለሁ ኤው ጎፈቀም ኤው ሰባንቀም ቆሻሻ እንቤት ማለት ለል ማጎታቲ ጎታ ጫል ለሞት ያለስ ኢሳ ሲላችሁ አትሌ ማን ስለሆንክ ስነግር ያስተማርከኝ የትኛው ብሔር ነው ብሔር አለኝ የምትለው የትኛው ብሔር ነው? አንተም ከዚህ ነው የተፈጠርከው። አትሌላ ከነራ ከመማን ብዬራይ ከመማን ካፈር ነው የተፈጠርከው። አንተ አማራ የሚል ግንባሬ ላይ ተለጥፏል ወይ? ኦሮሞ ከንጀሩ አደረት ሲባሬራ ኢሳ ከሚደሬ ከነረት ወላተ አኒ ጎሳን ቀባ አኒ አማራዳ አኒ ኦሮሞዳ የትኛው ጎሳ ነው? እኔ አማራ ነኝ የምትለው አትሌ ጎሳ ኢሳ ከሚ አኒ ኦሮሞ ዳ ከንጀ ጃላቴቲ ያቴ ነው ፍላት ጃላቴቲ ወደነው እንዴ አማራ ነው ወደን ማን ነው የፈጠረ? እግዚአብሔር ነው የፈጠረ። ይሄን ነው ከሲው ይሄን ነው ዋቀይ አኒ ኦሮሞ ዳ ጀቴ ማለት ይሄን ነው ቦን ነው ዋቀይ ወፈት ተኮ በእግዚአብሔር ፊት እኮ አንድ ነን እኮ ለምን እንባላለን? ሴፊ ዘለምን ወንድምን ለመግደል ለምን ትሄዳለህ? ሴፊ አትሌ ኦቦሬን ጨኬ እኛ አማራ ልጅት ኦቦሬን ጨኬ አጀሱ ለማደን ከናፎ አንተም ተመለስ ለኢንፎርም ጋፈት አትሌ ኢንፎርም ጋፈት አማሪ ፈዋና ሰይዳ አማሪ ፈዋን ድበቱ ጎስኒሳ አማራ ዋንቴ አማራ የተቱቱ ቱፈቹን ቀን አንተ ኦሮሞ ስለሆነ ኦሮምኛ ስለተናገረ መናቅ የለብህም። አንተ ትረትስ ኮዲ ፈሞ ናገርታተይ ይፈሞ ጀዲ ከነራይ ከእሙ ጎሳ አኒ አማሪ አኒ ኦሮሞ እደተንቶ ጌም ላይ አገፋዳ ሲኒ አኒ አማሪ አኒ ኦሮሞ አኒ ጎሳ ካን አኒ ጉራጌ አኒ ትግሬ ከንጀቴ ኢትኖ ጀጅኩ ወንድ ኬቹ ቢየራ ተለ ኢን አፎፊና ባቅ ማለት ልቤን የነካው ይመልስልኝ አላውቅም። እኔ ከነሱ ጥልቅ ስሜት ውስጥ እንዳደረ ሐሳቤን ገልጬለታለሁ። አንድ ሐሳብ ያለ ምክንያት በውስጣችን አይፈጠርም። ይሄ ድራማ አይደለም፣ ሪያሊስቲክ ነው። በእያንዳንዳችን ልብ ውስጥ የሚፈጠሩ ሐሳቦች ወደ ተግባር ሲቀየሩ እውነታውን ይዞ ነው የሚመጡት፣ በኔጌቲቭም በፖዚቲቭም ሳይድ ማለት ነውና ስለዚህ እነዚህ ልጆች ብዙ አስተምረውናል ብዬ አስባለሁ። የእውነት እንደወደዳችሁልኝ ባለሙሉ ተስፋ ነኝ። ሐሳቤን ከወደዳችሁልኝ ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ ሰብስክራይብ በማድረግ በዛሬ ፕሮግራማችን የተሰማችሁን ሐሳባችሁን ከስር ኮሜንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ዛሬ ይሁንላችሁ። ባይ ባይ።